ምሳሌ ሚዲያ እጅን በአፍ የሚያስጭኑ አስገራሚና አስደናቂ ታሪኮች፣ አስተማሪ የሆኑ ተሞክሮዎች የሚቀርቡበት ቻናል። ምሳሌ ሚዲያ በአውሮፓውያኑ መስከረም 13 1974 ዓለም የሰላምና የፍትህ ከተማ በሚለው ስሟ በሰፊው የሚያውቋት የኔዘርላንድ ዋና ከተማ ዘሄግ አንድ ጉደኛ ቅሌት አስተናግዳለች። በዕለቱ 3 የታጠቁ አሸባሪዎች በከተማ ውስጥ የሚገኘውን የፈረንሳይ ኤምባሲ ሰብረው በመግባት የሀገሪቷን አምባሳደር ጨምሮ ቁጥራቸው 10 የሚደርስ የኤምባሲውን ሠራተኞች በቁጥጥራቸው ሥር አስገቡ። የከተማዋ ፖሊስ ጉዳዩን ለመቆጣጠር ያደረገው ሙከራም የከሸፈና የፖሊስ አባላቱን ጭምር ዋጋ ያስከፈለ ነበር። ወደ ኤምባሲው የገቡት አሸባሪዎች በቁጥጥር ስር ያዋሏቸውን ሰዎች በሰላም ለመልቀቅ ያቀረቡት ቅድመ ሁኔታ ረብጣ ዶላርና በፈረንሳይ መንግሥት የታሰረ ባልደረባቸውን ማስለቀቅ የሚል ነው። ከዚያም በላይ የፈረንሳይ መንግሥት ደህንነታቸው ተጠብቆ ኔዘርላንድ ከሚገኘው ኤምባሲ ውስጥ የሚያመልጡበት የአየር ትራንስፖርት እንዲያመቻች ተጠይቋል። የሀገራትን የዲፕሎማሲ ግንኙነት ለማሳለጥ ይሠራል የተባለው ኤምባሲ ዲፕሎማሲ በማይገባቸው ጠላፊዎች እጅ መውደቁ ለዓለም እንግዳና ድንቅ ትንግርት ነበር። ለመሆኑ እነዚህ ከአንድ ሀገር ርዕሰ ከተማነት አልፋ የበርካታ ዓለም አቀፍ ተቋማት መቀመጫ በሆነች ከተማ ውስጥ የሚገኝን ኤምባሲ ደፍሮ እስከ መግባት የደረሱት ታጣቂዎች መነሻቸው ከየት ነው? የታገቱት አምባሳደርና ባልደረቦቻቸው ጣፈንታስ ምን ሆነ? ፈረንሳይና ኔዘርላንድ ይህንን ከባድ መቅሰፍት እንዴት አለፉት? ይህ ያልተለመደ ክስተት ለኤምባሲዎችና ለሀገራት ምን አስተምሮ ይሆን የሚሉት ጉዳዮች የዛሬው የዝግጅታችን ትኩረቶች ናቸው። ሰላም የምሳሌ ሚዲያ ተከታታዮች እንዴት አላችሁ? ለእናንተ ይሆናሉ የምንላቸውን ከተለያዩ ምንጮች ያሰባሰብናቸውን አስደናቂ ታሪኮችን እነሆ ዛሬም ወደ እናንተ ልናደርስ ነው። እናንተም እንደተለመደው ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ አብራችሁን ትቆዩ ዘንድ በክብር ጋበዝን። መልካም ቆይታ። የአውሮፓውያኑ 1970 የመጀመሪያ ዓመታት ዓለማችን በፖለቲካዊ አለመረጋጋትና በአብዮተኛ ቡድኖች መስፋፋት የተጠመደችበት ጊዜ ነበረ። የጃፓኑ ቀይ ወታደር ወይም ጃፓን ሬድ አርሚ በምህጻረ ቃሉም JRA ከነዚህ ታዋቂ አብዮተኛ አሸባሪ ቡድኖች መካከል አንዱ ነው። የኮሚዩኒስት የሽብር ቡድን በመባል የሚጠራው ይህ ድርጅት አመጽና ሽብርን በማስፋፋት ዓለም አቀፍ የፖለቲካ ለውጥ አመጣለሁ ብሎ ያስባል። እንደ ግድያና ጠለፋ ባሉ አስፈሪ ታክቲኮቹ የሚታወቀው የጃፓን ሬድ አርሚ ኤምባሲዎችን የሽብርና የድርድር አቅም አድርጎ ለመጠቀም የሚያስችል ስትራቴጂ ሲነድፍ ነው የቆየው። በ1961 በወጣው የቬና ዲፕሎማሲያዊ ግንኙነት ስምምነት መሠረት ሄግን ጨምሮም በተለያዩ ሀገራት የሚገኙ የሌሎች ሀገራት ኤምባሲዎች የወከሉት ሀገር ሉዓላዊ ግዛት ተደርገው ይቆጠራሉ። የኤምባሲዎቹ መቀመጫ ሀገራትም ዲፕሎማቶቹንና ሠራተኞቹን ለመጠበቅ ጠንካራ የደህንነትና ጥበቃ ሥርዓት ይዘረጋሉ። ያም ሆኖ የሀገራቱ ኤምባሲዎች በቬና ስምምነት መሠረት የተሰጣቸውን ሉዓላዊነት አይጥሱም። ይህ የኤምባሲዎች ሉዓላዊ የግዛት ሥልጣን የአስተናጋጅ አገራትን ተሳትፎ ጭምር ስለሚገድብ ኤምባሲዎችን በተለይም ከድንገተኛ አደጋ ለመጠበቅ አስቸጋሪ ሁኔታ ሊገጥም ይችላል። በተጨማሪም ይህ የኤምባሲዎች ሉዓላዊ ግዛት መብትና በራሳቸው የመመራት ሂደት አንዳንድ የዲፕሎማሲ ተቋማትን የፖለቲካና የሽብር ቡድኖች መሸሸጊያ ከመሆን አልፈው የጥቃት ማዕከል እንዲሆኑም ዕድል ፈጥሯል። የኔዘርላንዷ ዋና ከተማ ሄግ የዓለም አቀፉ የወንጀለኞች ፍርድ ቤትን ጨምሮም የበርካታ ዲፕሎማቲክ ተቋማት መቀመጫ ስትሆን የዓለም አቀፍ የሰላምና ፍትሕ ማዕከል ተደርጋ የምትቆጠር ከተማ ናት። መስከረም 13 1974 ማለዳ 3 የታጠቁ የጃፓን ሬድ አርሚ አባላት በከተማዋ የሚገኘው የፈረንሳይ ኤምባሲ ውስጥ ገቡ። የዲፕሎማሲ ማዕከል የነበረውን ተቋምም ወደ ከባድ ፍርሃትና ድንጋጤ ቀየሩት። የሰላምና ፍትሕ ማዕከል ተደርጋ የምትወሰደው ዘሄግ ያልጠበቀችው ዱብዳና መዓት ገጠማት።
ክስተቱ የዓለምን ቀልብ የሳበና በዓለም አቀፍ ግንኙነት ላይ ከባድ ጥቁር ጠባሳ የጣለ ሁነት ነበር። በኤምባሲው ውስጥ የነበሩ ዲፕሎማቶችና የኤምባሲው ሠራተኞች ከሰላም መልእክተኛነት ወደ አስፈሪ ታጋችነት ተቀይረዋል። ታጣቂዎቹ በበኩላቸው ያገቷቸውን ዲፕሎማቶች በሕይወት ለመልቀቅ ፈረንሳይ ያሰረችውን ዩታካ ፉሩያ የተባለውን ጓደኛቸውን ከእስር እንድትፈታ $1 ሚሊዮን እንዲሰጣቸውና በፈረንሳይ የአየር መንገድ በኩል ወደሚፈልጉት ቦታ የሚጓጓዙበት ሁኔታ እንዲመቻች የሚል መደራደሪያ ያቀረቡ። ዩታካ ፉሩያ በጃፓን ሬድ አርሚ እንቅስቃሴ ውስጥ ቁልፍ ሚና ካላቸው ሰዎች መካከል አንዱ ነው። የአርሚ አባላቱ በኔዘርላንዱ የፈረንሳይ ኤምባሲ ውስጥ ጥቃት ከመፈጸማቸው ቀደም ብሎ ፈረንሳይ ውስጥ ታስሯል። በዚህም የተነሳ ሰውየውን ማስፈታት የጥቃት ፈጻሚዎቹ ቀዳሚ ቅድመ ሁኔታ ሆኗል። ፈረንሳይ የሰውየውን መታሰር ዓለም አቀፍ ሽብርን ከመመከት አንጻር ብታየውም ዓለም አቀፍ አሸባሪዎችን ማሳደድ ቀላል እንዳልሆነ በታጣቂዎቹ ድርጊት አይተዋለች። ዩታካ ፉሩያ ለጃፓን ሬድ አርሚ ቁልፍ ሰው መሆኑ ለታጣቂዎቹ ጥቃት ገፊ ምክንያት ብቻ ሳይሆን ፈረንሳይ የተባለችውን ከማድረግ ውጭ አማራጭ እንዳይኖራት ተደርጎ የተሠራ ቀመርም ይመስላል። በአንዲት አገር ዋና ከተማ በሚገኝ ኤምባሲ ውስጥ የተፈጠረው ይህ ከባድ የእገታና የሽብር ቲያትር የፈረንሳይና ኔዘርላንድ መሪዎችንም ከባድ ፖለቲካዊ ውጥረት ውስጥ የከተተ እውነት ነበረ። ባለሥልጣናቱ የሕይወት ዋጋ እስከ መክፈል የሚያደርስ አደጋ ያለውን ታጋቾቹን በኃይል የማስለቀቅ አሊያም ወደፊት የሽብር ድርጊቶችን የማበረታታት ውጤት ከሚኖረው ከአሸባሪዎቹ ጠላፊዎች ጋር መደራደር የሚል ከባድ ምርጫ ውስጥ ገብተዋል። የጃፓን ሬድ አርሚ አባላት በፈረንሳይ ኤምባሲ ውስጥ የፈጸሙት ጥቃት ፈጣንና አስደንጋጭ ነበረ። አባላቱ ወደ ኤምባሲው በገቡበት ፍጥነት ሄግ ከተማ በከባድና ተከታታይ ተኩስ ተናጠች። የኔዘርላንድ ፖሊስ ፈጣን የአጸፋ ምላሽ ለመስጠት ቢሞክርም ከታጣቂዎቹ በኩል በገጠመው ከባድ መከላከል የተነሳ ውጤታማ አልሆነም። በዚህ የተኩስ ልውውጥ ወቅት ጣልቃ ለመግባት ስትሞክር ክፉኛ የቆሰለችውንና ሃንኬ ሬመርስዋል የተባለችውን ሴት የፖሊስ አባል ጨምሮ በርካታ የኔዘርላንድ ፖሊስ አባላት በተኩስ ልውውጡ ተመቱም። በመጨረሻም የታጋቾቹን ሕይወት ከባድ አደጋ ውስጥ የሚከት መሆኑን የተረዳው የከተማዋ ፖሊስ የጀመረውን የኃይል እርምጃ ሲያቆም፣ ታጣቂዎቹ በበኩላቸው ኤምባሲውን ፍርሃትና ከባድ ውዝግብ ውስጥ ከተቱት። ይህም ላስቀመጡት ቅድመ ሁኔታ መሳካት ትልቅ መንገድ ነበረ። የታጠቁት የሽብር ቡድኖች ወደ ኤምባሲው ዘልቀው ለመግባትና የትጥቅ ጥቃት ለመፈጸም የዲፕሎማሲና የጥበቃ ክፍሉን ክፍተቶች በሚገባ ተጠቅመዋል። የጃፓን ሬድ አርሚ አባላቱ ወደ ኤምባሲው የሚደረጉ የተለመዱ የሕዝብ እንቅስቃሴዎችና የኤምባሲውን በሥራ መጠመድ እንደ ጥሩ አጋጣሚ ተጠቅመውታል። ለኤምባሲውም ቅርብ በሆኑ አካባቢዎችና በኤምባሲው ግቢ ውስጥ ከፍተኛ ትጥቅ ቀድመው ማስገባታቸውን የሚጠቁሙ መረጃዎችም አሉ። አስገራሚው ነገር የኤምባሲው ጥበቃ አባላትና ሠራተኞች የተኩስ ሩምታ ከመፈጠሩ በፊት በጣም ጥቂት ማስጠንቀቂያ ተሰጥቷቸው ነው ወደ ፈጣን ከበባና ጠለፋ አደጋ ውስጥ የገቡት። በወቅቱም በኔዘርላንድ የፈረንሳይ አምባሳደር የነበሩት ጃኩስ ሴናርድ እንዲሁም 10 የሚጠጉ ባልደረቦቻቸው ከባድ ሥልጠና በወሰዱና ኤምባሲውን በተቆጣጠሩ አፋኞች ተግባር ምክንያት ባልተለመደና ባልተጠበቀ ፍርሃትና ጭንቀት ውስጥ ተዘፍቀዋል። ይህ የተለመደ ጥቃት ሳይሆን በትክክል የታቀደና የታጋቾችን የሕይወት ዋስትና እንቆቅልሽ ውስጥ የከተተ ተግባር መሆኑም ገብቷቸዋል። ታጣቂዎቹ በፍርሃት በተጠመዱት ታጋቾች ላይ የተጠኑ ሳይንሳዊ የፍርሃትና ድንጋጤ መጨመሪያ ስልቶችን በሚገባ እየተጠቀሙ ነው። ሰዓታት ወደ ቀናት ሲቀየሩ የታጋቾች ስነ ልቦናዊ ጫና እየጨመረ ወደ ተስፋ መቁረጥ ተሸጋገሩ። በኤምባሲው ውስጥ ከማይታመን ፍርሃት ወደ የመጨረሻ አስጠሊና ከባድ ማዕበል ጫፍ መድረሳቸውን የሚያሳይ ሁኔታ ተፈጠረ። ጠላፊዎቻቸው የተጠቀሙት ተለዋዋጭና ከቁጥጥር ውጭ የሆኑ ፍላጎቶች ታጋቾች ስብዕናቸውን ከሚሞግት አስፈሪ እውነታ ጋር መግጠማቸውንም በግልጽ ያሳየ ነበር። ታጣቂዎቹ በበኩላቸው ያልተረጋጋ ዝምታ በማሳየት የፈጠሩትን ሁኔታ ለፖለቲካ ፍላጎታቸው ማሳኪያ እንደ ትልቅ ቁልፍ መሳሪያ ለመጠቀም አቅደዋል። ከኤምባሲው ውጪ ባለው ዓለም የጠለፋው ዜና በፍጥነት ከመንግሥታትና ከዜጎች ጆሮ ደርሷል።
መገናኛ ብዙሃን የሁነቱን አዳዲስ ለውጦች ለማግኘት ቢቀራመቱም ከባድ የመረጃ እጥረት፣ አንዳንዴም እርስ በርሱ የሚጣረስ መረጃ ይደርሳቸዋል። በመጪዎቹ ቀናት ግን ይህንን ከባድ ቲያትር በሚሊዮን የሚቆጠር የዓለም ሕዝብ ሰማው። ብዙ ሰው ታጋቾች በሰላም ይለቀቁ ዘንድ እንደየእምነቱ ሲጸልይ፣ መንግሥታት በበኩላቸው ችግሩን ለመፍታት ያግዛል ያሉትን አማራጭ በር ዘግተው መቀመር ጀመሩ። ሁኔታው በአንድ በኩል የሰዎችን ሕይወት ቀብድ ያስያዘ፣ በሌላ በኩል ደግሞ ለአሸባሪዎች መሸነፍን የሚጠይቅ ከባድ ውሳኔ ነበር። የድርድር ውሳኔው ራሱም የታጋቾችንና ተደራዳሪዎችን ጥንካሬ የሚፈታተንና በፍርሃት የተሞላ ነበር። በከባድ ጫና ውስጥ በሚለዋወጥ የሞትና ተስፋ ጭላንጭል መካከል የድርድር ሂደቱ ተጀመረ። የታጣቂዎቹ ቅድመ ሁኔታ ዩታካ ፉሩያ የተባለውን አባላቸውን ፈረንሳይ ከእስር እንድትለቅ $1 ሚሊዮን ካሳ እንዲከፈላቸውና በፈረንሳይ የአየር መንገድ በኩል ከአውሮፓ ምድር የሚያመልጡበት መንገድ እንዲመቻች የሚል ነው። ተደራዳሪዎች ፈጣን ምላሽ የሚፈልገውን የታጋቾች ሕይወትን ስለመታደግና የድርድሩ ሂደት ወደፊት በሽብርተኝነት ላይ ስለሚፈጥረው ተጽዕኖም ከባድ ትግል ሲያደርጉ ቆዩ። ዓለም በበኩሉ ይህንን በቀጣይ ለሚከናወኑ የጠለፋ ወንጀሎች አደገኛ አሻራ የሚያስቀምጥ ሁነት በትዝብት በፍርሃትና በመወዛገብ እየተመለከተው ነው። ድርድሩ እየገፋ ሲመጣ የሥነ ልቦና ጦርነቱም በዚያው ልክ እየተባባሰ መጣ። ታጣቂዎቹ አልፎ አልፎ በሚያደርጉት ንግግር ጥያቄያቸው በፍጥነት ካልተመለሰ የመጨረሻ እርምጃ እንደሚወስዱ ይዝቱ ጀመር። የፈረንሳይ መንግሥትም ጊዜ በሄደ ቁጥር አስከፊ ውጤት ሊመጣ ይችላል የሚል ስጋትና ከፍተኛ የሕዝብ ግፊት እያስተናገደ ነው። እያንዳንዱ ሰዓት የጥቃት ስጋትና አስከፊ ውጤት የማምጣት ዕድሉን እያሰፋው መጣ። መሬት ላይ ጉዳዩን የሚያወሳስቡ መረጃዎች እየወጡ ነው። ምርመራዎች እንዳረጋገጡት የጃፓን ሬድ አርሚ ቡድን የፍልስጤም ነፃ አውጪ ግንባርን ጨምሮ ከበርካታ ዓለም አቀፍ የሽብር ቡድን አባላት ጋር ግንኙነት አለው። ይህም ጉዳዩን ከቀላል እገታ ወደ ውስብስብና የተደራጀ ዓለም አቀፍ ሽብርነት አሸጋግሮታል። በዚህ ውጥረት መካከል መስከረም 15 1974 በፈረንሳይ ዋና ከተማ በሚገኝ ካፌ ውስጥ የተፈጸመ የቦምብ ጥቃት 2 ሰዎችን ሲገድል በርካቶችን አቆሰለ። ለዚህ ጥቃት የፍልስጤም ነፃ አውጪ ግንባር ኃላፊነት ሲወስድ ኔዘርላንድ የሚገኘውን የፈረንሳይ ኤምባሲ ጉዳይ የበለጠ አወሳሰበው። በሽብርና በዲፕሎማሲ መካከል አጣብቂኝ ውስጥ የገቡት የፈረንሳይ ባለሥልጣናት አሰቃቂ ውሳኔዎች ገጥሟቸዋል። በሹክሹክታ ከሚዘዋወሩ ሴራዎችና ሐሜቶች ጀርባ የንጹሐንን ሕይወትና ዕጣ ፈንታን በሚወስን በአስፈሪ ድርድር ተጠመዱ። ይህ የጠለፋ ታሪክም በቀዝቃዛው ጦርነት ወቅት የተከሰተ ሌላ ውጥረት፣ ፍርሃት፣ የርዕዮተ ዓለም ጦርነትና ዓለም አቀፍ አለመረጋጋትን የፈጠረ ውስብስብ ዘመናዊ ሽብር ሆነ። በዲፕሎማሲና ሽብርተኝነት መካከል የተፈጠረው ክስተት ፈረንሳይና ኔዘርላንድ ከባድና ውስብስብ ችግርን እንዲጋፈጡ አድርጓል። የኔዘርላንድ የጸጥታ ኃይሎች ከኤምባሲው ውጭ ያለውን አካባቢ ጸጥታ ሲያጠናክሩ፣ ፈረንሳይ በበኩሏ የዲፕሎማቶቿን ሕይወት ለመታደግ ከታጣቂዎቹ ጋር ያሉ የድርድር አማራጮችን መጠቀም ቀጠለች። የታገቱትን ዲፕሎማቶች ሕይወት የመታደግ ጉዳይም እጅግ አንገብጋቢ በመሆኑ በሁለቱ አገራት ባለሥልጣናት መካከል ተቃራኒና የፕሮቶኮል ፍላጎቶችን መፍጠሩ አልቀረም። ፈረንሳይ በሀገሯ ያሰረችውን የጃፓን ሬድ አርሚ አባል በመፍታት የዲፕሎማቶቿን ሕይወት ለመታደግ ከታጣቂዎቹ ጋር የመስማማት አዝማሚያ ስታሳይ፣ ኔዘርላንድ በሀገሯ የተፈጠረው እገታና ጥቃት በታጣቂዎች አሸናፊነት መጠናቀቁ አልተመቻትም። ከ5 ፈታኝ ቀናት በኋላ መስከረም 17 1974 ዓ.ም እጅግ ከባዱ ስምምነት ተፈጸመ። የፈረንሳይ መንግሥት ዩታካ ፉሩያን ለመልቀቅና $300,000 ክፍያ ለታጣቂዎቹ ለመስጠት ተስማማ። ይህም ብቻ ሳይሆን ታጣቂዎቹን ወደ ፈለጉት ስፍራ የሚወስዳቸው ቦይንግ 707 አውሮፕላን ለማዘጋጀትም እንዲሁም አውሮፕላኑ ወደ ሶሪያ ከመብረሩ በፊት ደቡብ የመን እንዲያርፍ ተደርጎ አሸባሪዎቹም ያገቷቸውን ዲፕሎማቶች በሰላም ለቀቋቸው። የኔዘርላንዷ ከተማ የእገታ ድራማ በዚህ መልኩ ቢጠናቀቅም በውስጡ ለነበሩ ሁሉ ትዝታው ዛሬም ድረስ አለ።
ጥቃቱ በከፍተኛ ጥበቃ ስር ያሉ የዲፕሎማሲ ተቋማት ሳይቀሩ ለሽብር ጥቃት ሰለባ ሊሆኑ እንደሚችሉ የሚያሳይ ደረቅ ሐቅም ሆኗል። የሰላምና የፍትሕ ከተማ የሆነችው ዘሄግ በርዕዮተ ዓለም ልዩነት የተነሳም አገራት ለሽብር ያላቸው ተጋላጭነት እየጨመረ መምጣቱን በተግባር አሳየች። ዓለም እንዲህ አይነት ቀውስ እንዴት ሊፈጠር እንደሚችልና በመጪው የዲፕሎማሲ ዕጣ ፈንታ ላይ ስለሚኖረው ውጤት ያልገባውን እውነታውም ተመለከተ። ታጋች ዲፕሎማቶች አካላቸው ነፃ ቢወጣም ለወራት ምናልባትም ለዓመታት የቆየ የሥነ ልቦና ቁስል እንደሚገጥማቸው ግልጽ ነው። አምባሳደር ጃኩስ ሴናርድ ታጣቂዎቹ ከባድ ሥልጠና የወሰዱና ውስብስብ ቀመር የሚቀምሩ መሆናቸውን አስታውሰዋል። ዲፕሎማቶችና ቤተሰቦቻቸው በዚህ የሽብር ጥቃት ከባድ ጭንቀት ውስጥ ገብተው ነበረ። የጠለፋ አደጋው ዓለም አቀፍ የዲፕሎማሲ ተቋማት የሚተዳደሩበት ሥርዓት ክፍተት እንዳለበት አጋልጧል። የኔዘርላንድ ፖሊስ ወደ ኤምባሲው ገብቶ ጥቃቱን የመከላከል ሥልጣን ስለሌለው ጉዳዩን በድርድርና በስልጡን ዲፕሎማሲ ለመፍታት ተገዷል። ይህ መርህ የእያንዳንዱን የኤምባሲ ደህንነትና ቀውስ አፈታት ቅርጽን ከመቀየሩም በላይ የኤምባሲውን ሉዓላዊነት በማክበርና የሽብር ጥቃት ሰለባ የሆኑትን የኤምባሲ ሠራተኞች ደህንነት በማረጋገጥ መካከል ትልቅ ውጥረት እንዲፈጠር አድርጓል። ከሁነቱ በኋላ የእገታው ቀውስ ዓለም አቀፍ የኤምባሲዎች ጥበቃ ሥርዓት እንዲነቃቃ መልእክት አስተላለፈ። የዓለም መንግሥታት የትኛውም የዲፕሎማሲ መልእክተኛ ለተመሳሳይ ጥቃት እንዳይጋለጥ የሚያደርጉ የፕሮቶኮል ሥርዓቶችን ለማስተካከል ተጣደፉ። አደጋው በተለመደው የኤምባሲዎች አስተዳደር ውስጥ ታጣቂ ቡድኖች ያላቸው መረብና ሊፈጥሩት የሚችሉትን አደጋም በግልጽ ያሳየ ነበረ። ይፋዊ ሪፖርቶች ጉዳዩ በሰላም ማለቁን ቢያሳዩም ሚስጥራዊ ድርድሮች፣ የፖለቲካ ሽፋኖችና ከመጋረጃ ጀርባ በርካታ ድርድሮች መካሄዳቸውን የሚያሳዩ ሐሜቶች አሉ። እናም ይህ አደጋ በቀዝቃዛው ጦርነት ወቅት በሽብርና ዲፕሎማሲ መካከል የተፈጠረ ሁነት ከሽብር ቡድኖች ጋር እንዴት ትደራደራላችሁ የሚል ጥያቄ የሚያስነሳ ነበር። በ1970ዎቹ የኤምባሲዎች የጥበቃና ደህንነት ሥርዓት እንደ ዛሬው በረቀቁ የጸረ ሽብር መሣሪያዎች የታገዘ ሳይሆን በወታደራዊ ጥበቃና በዲፕሎማሲ ፕሮቶኮሎች ብቻ የሚመራ ነበር። በፈረንሳይ ኤምባሲ ላይ የተፈጸመው ጥቃትም በተለይ እንደ ጃፓን ሬድ አርሚ ያሉና በርዕዮተ ዓለም ልዩነት ላይ ተመስርተው የሚፈጸሙ ወታደራዊ ጥቃቶችን ለመመከት ያለው ዝግጁነት እጅግ ደካማ መሆኑንም ያጋለጠ ነው። የበርካታ ዓለም አቀፍ ተቋማት መቀመጫዋ ሄግ የነበራት የሰላም ተምሳሌትነት በፈረንሳይ ኤምባሲ ውስጥ በተፈጠረ አስቀያሚ ክስተት የተነሳ ጥያቄ ውስጥ ገብቷል። ዓለም አቀፍ የዲፕሎማሲ ተቋማትን ለመጠበቅ የወጡ ሕጎችም በፍጥነት እየተስፋፋ የመጣውን ድንበር ተሻጋሪ የሽብር ጥቃት በመከላከል ረገድ ወሳኝ ክፍተት አሳይተዋል። የሆነ ሆኖ በኔዘርላንዷ ዋና ከተማ የተፈጠረው ሁነት መንግሥታትንና ሽብርተኞችን ጉልበት ያለካካ፣ የሰላማዊ ዲፕሎማቶችን ሕይወት ከባድ ፈተና ውስጥ የከተተና ኤምባሲዎች ስለ ደህንነታቸው ፈጣን እርምጃዎችን እንዲወስዱ መልእክት ያስተላለፈ ታሪክ ሆኗል። ውድ የምሳሌ ሚዲያ ተከታታዮች ለዛሬ የያዝንላችሁ ታሪክ ያደመጣችሁትን ይመስል ነበረ። ስለ ተከታተላችሁን ከልብ እናመሰግናለን። በሌላ ታሪክ በቀጣይ እስክንገናኝ ሰላማችሁ ይበዛ ዘንድ ተመኘን።